ብለሻል እንደዚህ ወይስ እኔ እኮ መስረጃም የለም በምን ልበል? ልጅ ወደዛ እንዳትነክ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? እኔ ያለው በጣም ደህና ነኝ። ባላችሁበት ያላ ሰላምና እዝነት ከእናንተ ጋር ይሁን። እንግዲህ ቤተሰብ ያው በሰሞኑ በጣም ይቅርታ፣ ምክንያቱም እኔ ለእናንተ ትልቅ ክብርና ትልቅ ቦታ አለኝና እውነቴን ነው። እኔ የኔ ቤተሰቦች በጣም ትለያላችሁ። በጣም ነው ማመሰግነው ሁላችሁንም ሼር ስለምታደርጉልኝ፣ ሰብስክራይብ ስለምታደርጉ፣ ስለምታበረታቱኝም በጣም አመሰግናለሁ። እና ደግሞ ያው ሰሞኑን ትንሽ የሆነ ደባሪ ነገር ተፈጥሮ ነበርና እንዴት እንደምነግራችሁ አላውቅም። ብቻ ወላሂ በጣም ነው የሚያስጠላው። ያው እናንተም እንደደበራችሁ አውቃለሁ። ምክንያቱም እኔ ያው ስከፋ የሚከፋችሁ ሰዎች እንደማትወዱ አውቃለሁ። እኔ ስከፋና ያ ስለሆነ በጣም ይቅርታ፣ የምር ትልቅ ይቅርታ ነው የምጠይቀው። ተበዳዩም እኔ ብሆንም እና ደግሞ ይቅርታ እኔ ነኝ የምጠይቀው። ምክንያቱም ሰው ይቅርታ እስኪጠይቀኝ ድረስ አልጠብቅም። አሁን ደግሞ ያው እንግዲህ ረመዳንም እየደረሰ ነው ምናምን ነገርና ይቅርታ መጠያየቅ አለብን አይደል? እና የፈለገ እንኳን ተንብል እኔ ይቅርታ ጠይቃለሁ፣ ችግር የለውም። እነሱን ጠርቻቸዋለሁ ሁለቱንም ማለት ነውና ያው እሷ እንደጠራኋት አላወቀም፣ እሷም እሱ እንደጠራሁት አላወቀችም ማለት ነውና ሁለቱም እፈልጋቸዋለሁ ነው ያልኳቸው። ያ ስለሆነ ያው እየመጡ ነው መሰለኝ፣ አላቅም ደርሰናል ምናምን ስላሉኝ ነው እኔ እንትን ቪዲዮ ያስኩት ማለት ነውና ምክንያቱም ይሄን ነገር የተፈጠረው ቪዲዮ ይዘን ስለሆነ ምናምን የግድ በቃ እነሱ መኖር አለባቸው እና ብቻ አላቅም። ወላይ ሁሉም ነገር ከባድ ነው። አንዳንዴ ላያስችል አይሰጥም አይደለም የሚባለው። ሁሉም ነገር ያው ችለን ይቅርታ ተባብለን ምናምን ነው ማለፍ ያለብን። የምር ምን ልበላችሁ፣ እኔ እኮ ለእናንተ ቃላት የለኝምና ብቻ እስካሁን ያው እየመጣን ነው ደርሰናል ምናምን ብለውኛል። ሁለቱም ደውለውልኛልና እየመጣን ነው ምናምን ብለውኛል። ማን እንደሚቀድም አላውቅም። መጣች እንግዲህ። ሰላም እንዴት ነሽ? ሰላም ነው። ይቅርታ ግን ቪዲዮ ይሻላል። ችግር የለም። ቀራይልሽማ። እሺ እኔ አንቺን የጠራሁሽ ያው በባለፈው ጉዳይ እንድናወራ ነው። እሺ ምን ነበረ ማለት? ዘግተሽ ሄድሽ መስሎኝ ነበር። የባለፈውን ጉዳይ ጨርሰሽ ሄድሽ መስሎኝ። ዘግቼ ነበር ስል ለኔ አዎ፣ ግን ቢያንስ እንኳን የፈለገ ነገር ቢሆን እኔ የፈለገ ብናደድ እንደዛ አይነት ነገር ማድረግ እንደሌለብኝ አምኛለሁ። ምክንያቱም ተሰማኝ፣ ሰው ነኝ፣ ይሰማኛል። ያንንም ነገር ደግሞ ያው ቢያንስ አንቺ የተወሰነ ሴትም ስለሆንሽ ተረድተሽኛል። ገብቶሻል? ስለተረዳሽኝ ምን የተናገርሽውን ነገር አለ እዛ ላይ? አዎ አለ እኮ። ማለት እንዴት አስታወስሽው አሁን? ምክንያቱም ያው አንቺም ተረድተሽኛል እና ደግሞ ያው እናንተም ብቻ አይደለም ቤተሰቦቼን ማስቀየም ያለው፣ ለዛም ይቅርታ ልጠይቅሽ እፈልጋለሁ። ሁልጊዜ ተበዳይ አይደለም ይቅርታ የሚጠይቀው። ስለዚህ በዳይ ብቻ አይደለም ይቅርታ የሚጠይቀው፣ ተበዳይም ይቅርታ ይጠይቃልና ችግር የለውም። ያለፈው አልፏል። ቆይ ተበዳይ ያልሽ እኮ መሰለኝ። እኛ እንደበደልንሽ ነው የተሰማሽ? አይ ኖ እኔ በእርግጥ እዛ የዛኔ ደብሮኝ ነው የሄድኩት አይደል? ደብሮሽ ነው የሄድሽው፣ ግን እኛ ምንም ያደረግንሽ ነገር የለም። አሁን እኮ እያወራሽ ያለሽው ተበዳይም ይቅርታ ይጠይቃል አልሽ። እኛ በድለንሻል የዝን ያክል? ለኔ ያው በእርግጥ ለኔ ያው አልዋሽሽም። እውነቱን ተናግሮ በመሸበት ማደር አይደል የሚባለው? እኔ አልዋሽሽም። እኔ ያው ተበድያለሁ እና አንዱ ተበዳይ እኔ እንደተሰማኝ ማለት ነው። ነገር ግን እኔ ያንን ለማንሳት ሳይሆን ቢያንስ አንቺ የተወሰነ ተረድተሽኛል፣ እሱ እንኳን ባይረዳኝ ማለት ነው። እና እኔ እንደዚህ ብዬ ብነግረው
ብዙ ጊዜ በቀልድ ስለሚያቀኝ ላያምነኝ ስለሚችል አንቺን የፈለኩሽ እሱን እንድታባቢ ምንድነው ማግባባልሽ ስልሽ በቃ እኔ ለሱ ያለኝ ስሜት ምንም ለየት እንዳለ በቃ ማለት እንደምወደው የፍቅር መውደድ እኮ ይለያያል። መውደድ ግን እኔና እሱ እንዋደዳለን፣ አንቺና እሱ መዋደድ ማለት ይለያያል። ፍቅር ነው ወይስ መውደድ ነው? በቃ አንቺ እኮ ተረድተሽኛል። አሁን ለምንድን ነው እንድናገር የምታደርጊ? አይ ነው ግልጽ እንድትናገሪ ስለፈለክ ነው። በግልጽ ማለት አፍቅሬዋለሁ ከሆነ አፍቅሬዋለሁ። አዎ አፍቅሬዋለሁ። ይዘዲን እንዴ ይዘዲን አፍቅረሽዋል? አዎ ያው ፍቅር በአጋጣሚ የሚሆን ነገር ማስበሽበት አቅደሽበት ምናምን አይደለም። ግን ያው ይዞ ደግሞ ምናልባት አንቺን በጣም ይቀርብሻል ይመስለኛል፣ ትቀራረባላችሁ እና እሺ ያው ከኔ ይልቅ ደግሞ ቢያንስ አንቺ የተሻለ ታስረዳለሽ ደግሞ አንቺ ሰምሻል ብዬ አስባለሁ። አይ ችግር የለውም ኖርማል ነው፣ አስረዳልሻለሁ። አዎ ችግር የለውም ማለት ችግር የለም አስረዳልሻለሁ። አይ ለምንድን ነው? አይ መጀመሪያም እኮ ነግሬያቸዋለሁ የፍቅር ስሜት አለሽ ወይ ምናምን ስልሽ የሆነ እየተግደረደራችሁ ነበርና መጀመሪያ መናገር ነበረብሽ። አሁን የሆነ የማታፈቅሪው መስሎኝ እኔ ማለት ነበር መስሎኝ ነበር። በቃሽ ችግር የለውም። መቼ ነው የምናገኘው? ደውዬለታለሁ። ያው ይመጣል፣ እሱንም ደውዬለታለሁ። እሺ ችግር የለውም ይምጣና እናወራለን። አይ መጀመሪያም እኮ ማለት የፍቅር ስሜት እንዳለሽ መናገር የነበረብሽ ቀድመሽ ነው እንጂ አንደኛ እኔ ለምሳሌ ያክል እኔ አንድን ሰው ብወድ አማላጅ አልክም ራሴ ነኝ። አዎ ደግሞ ይዞ እንደማይረዳኝ ስለማውቅ ለምን አይረዳሽም? ምክንያቱም እሱ እኮ ፍቅር እኮ የአንድ ብቻ አይደለም። ፍቅር ማለት አዎ ልክ ነሽ፣ ግን ደግሞ ሴት ልጆች ነው ወይ በስማ አስደነገጥከኝ። ምን እየተፈጠረ ነገር አለ? የጠራሽ ለዚህ ነው? አይ ምን እየተፈጠረ ነገር አለ? ምንም የተፈጠረ ነገር የለም ነው። አይ ምንድነው ካሜራ ትቀልጃለሽ አንቺ። ምንድነው የቀለድሽው? እሺ አሁን ምንድነው ተፈጠረ? ይዙና ወደዚህ እሺ ችግር የለም። ምንድነው ራቅ ተብላ እንዴ? እሺ ይላል እንጂ ቆይ አይደለም። ምን እየሆናችሁ ነው? አይ ምንም አልሆንኩም። ምንድነው እየተፈጠረ? አንቺ ምንድነው ካኔ ኢየሱስ ነው እንዴ? ምንድነው ነገሩ? እኔ አልገባኝም። እሺ አሁን የፈለግሽ ለምን ንገሪው አልቻለሽ እንዴ? ባለ ጉዳይ ያው ተነጋግረን ጨረስና ነገሩ እኮ እኔ እንዴት ነው የምነግረው ነው ወይስ እኔ አፈቅርሃለሁ ማለት አልገባኝም። ምንድነው ያደረጋችሁ ያላችሁት? አፈቅርሃለሁ ምናምን ምንድነው? አንንጃ ታፈቅሪያለሽ? ድራማ እየሰራችሁ ነው? ሀሳብሽ ተቀየረ እኮ እሱ ሲመጣ ምን እየሆንሽ ነው? እኔ እንደዛ አላልኩም። ሀሳብ ይናገራሉ አላልሽም እንዴ? ነገርዋ ታዲያ እኔ በምን አውቃለሁ እንዴ? አይ መጀመሪያም ተነጋግራችሁ ነበር። ብዙ ነገሮች ስታደርጉብኝ ነበር ማለት ነው። አብራችሁ ሳያችሁ ነገር አገባኝ። ምንድነው ተነጋግረን? አይ ተጣልታችሁ ነበር አብራችሁ ሳያችሁ። አንቺም ደግሞ እኔ ሰጣሪኝ እኮ እኔ ነኝ አሁን ነው የጠራኋት። አሁን ነው የጠራኋት። ፈለኳት ጠራኋት። አንቺ በቃ ስትፈልጊ ትቆጫለሽ፣ ስትፈልጊ በቃ ደስ ይልሻል፣ ስትፈልጊ በቃ የፈለግሽው ነገር የምታደርጊ ለምን እንደዛ? ቆይ አንዴ ላስረዳ። አረ በጣም ነው የሚደብረው። እሺ ምንድነው ከኔ የምትሸሸው? እሺ ያው እሺ ዙር ያው
እንዴ ናውራሽ አይ ነው ለምን ከኔ የምትሸሸው? አልሸሸሁም፣ ችግር የለም። እሺ ምን እያደረግሽ ነው? ባላ ምን አደረገው? አሁን ምንድነው የተባባልነው? ቆይ እኔ ምን አውቃለሁ እንዴ? ምን አውቃለሁ? እኔ አንቺን ልብ እኮ አላውቅም። እኔ በምን አውቃለሁ እንዴ? ጠንቋይ አልቀለም። አሁን የነገርኩሽ ምንድነው? ቆይ አሁን ያወራነው ምንላችሁ እንደዚህ የምትሆኑት? ንገሪው። የአንቺ ስሜት የኔ ስሜት አይደለም እኮ ንገሪው እንዴ። አይ ቆይ አልገባኝም። እሱ ሲመጣ ሀሳብሽ የቀየርሽው ለምንድን ነው? ነው ሀሳብ ቀይሬ አይደለም፣ ግን መናገር ያለብሽ እኮ አንቺ ነሽ። እኔ በምን አቅልሻለሁ? ራስሽ አይደለሽ እንደምትናገሪው። እሺ አሁን ምን እያልሽኝ ነበር? እሱ ሳይመጣ በፊት እናንተን ድራማ መስማት አሁን አውቃችሁ ነው እንደዚህ የምትሆኑት? እኔ ስመጣ ነው እንደዚህ የምትሆኑት? አይ ለምን እሺ እንደዚህ ትሆናላችሁ? በስነ ስርዓት ምንድነው አሁን እያረጋችሁ ያላችሁት ነገር ምንድነው? እኔ ግራ ገባኝ። ምን ሆነናል? በፈጣሪ ስም እንዴ በዛ ላይ እሷ ልታወራ የጠራችሁ በቃ ጠራችሁ። አንቺም እዚህ አገኘሁሽ። ከዛ ላይ አሁን የምታረጉት ነገር አፈቅርሃለሁ ምናምን የሚባለው ነገር ምንድነው? እንዴ ነው ያለ ይህ ፍቅር ማን ነውስ እንደዚህ ነገር ያለው? እኔ እኮ ግራ ገባኝ። አንቺ እሷ ነገር አንቺ ነገር አይደለም እኔ ምንም ትባባሉ። እሺ የጠራው ከኔ ነኝ፣ ግን አንቺ ምንድነው እንደዚህ የሚያደርግሽ? አልገባኝም። ምንድነው ንገሪኝ። ምን ወልክ በጥፊ እንዳለጥፍሽ ባክሽ ስርዓትሽ ነሽ። አሁን ታወሪ ነው እኮ አንቺ እኔን ነው በጥፊ ሙለት። ኧረ ድራማ አትስሩ በኋላ ወያችሁ ማውራት ያለብሽን አውሪ በቃ እንዴ። ቆይ ዝም ብቻሽ እንዴ እንድጠላውም ትፈልጊያለሽ እንዴ? ቆይ አሁን ምን እያልሽኝ ነበር? ምን አልኩሽ? እኔ አልገባኝም። ማሰብ ቆይ አሁን እሺ እስማማለሁ ችግር የለውም ምናምን ብለሽ እየቀባጠርሽ ነበር ያልኩት እንዴ? ምን አልኩ እና አሁን ምን አደረገው ታዲያ? እኔ እኮ ምንም እድሉን ላንቺ ነው የሰጠሁሽ። ንገሪው መጀመሪያ ተናግሬሻለሁ አይደለ? ጨርሻለሁ እኮ እኔ ከኔ አንቺ ትንሽ የማስታወስ ችግር አለብኝ። ምንድነው የተነጋገራችሁት? ቆይ አንተ ቆይ ከመሀላችሁ ምንድነው ያለው? ከዚህ እሺ አሁን ምንም መሀላችን ምንም ነገር የለም። እርግጠኛ ነህ ግን ጓደኛ ብቻ ናት? ጓደኛዬ ብቻ ናት አይመስለኝም። አይኔ እንኳን ያናደችኝ እኔን ጠርተሽኝ እሷን እዚህ በቃ ምናምን ሁና ሳገኛት ነው የደበረኝ። ለምን በቃ እኔ ብቻ እየተጫወተችብኝ ነው። ማንም ይጫወት አንቺ ነሽ እየተጫወትሽብኝ ያለው ሻው አሁን የሆነ ጠራሽኝ እሷን እዚህ አገኘኋት። ምን ያለ ምክንያት እየጠራሽ የምታሰቃየው ከዛም ብሶ ታፈቅርሃለሁ አፈቅርሽም እንደምትባባል ነገር ሲጀመር ያለ ምክንያት እየጠራሽ የምታሰቃየው ልጁን አንቺ ነሽ እንጂ እኔ ምንም ነገር ያደረኩት ነገር የለም። እሺ አሁን ምን ነው የምነግርሽ? ንገሪኝ። ችግር የለውም እኮ አንቺ ንገሪኝ። እሺ አሁን የምነግርሽ ነገር ምን እያለቀተኝ ከሆነ ለምን ጠራሽኝ ታዲያ? እና እሺ ምን እያደረግሽ ነው? ምን አደረጉ? እኔ ጸበጣም ይመስለኝ ነው። አትጣሉ። በቃ እነዚህ በተረጋግታችሁ አውሩ። ምንድነው የምታወሩት? አሁን አንተ ያለው ስልሽ አፈቅርሃለሁ ምናምን ነገር ምንድነው የሰማሁት? አሁን እኔ ምን ማለትሽ የምር መሲ ግን በጣም ነው የሚደብረው። ምኑ ከኔ ጋር ቂም አለብሽ? ወደዚህ ነሽ የምን ቂም? እኔ ታቅሻለሁ በምንድን ነው ማለት ይዞ ቆይ እቺ ልጅ ከየት ነው የምታውቃት? እና ለዚህ ላይ ጠራሽኝ? የት እንደምታቀኝ እንድታስታውሳት ነው ይዙና በቃ አስታውሳት የት እንደምታቀኝ። እሺ ልቀቅሽ። እኔ እንዳንቺ የመርሳት እንትን አልደረሰብኝም። እሺ የኔ እናት ግን እንዴት ነው እየሆንሽ ያለሽው? ኧረ በፈጣሪ ምናችሁ እናንተ እንደዚህ የምትሆኑ ታንቻው ነገር ንገሪኝና ልሂድ። እኔ ሌላ ነገር አለ። ስነ ስርዓት የምታዝዥኝ አንቺ ነሽ እንጂ በስነ ስርዓት እኮ ነው እያወራህ ጭራሽ የምር በጣም እየተፈታተንሽኝ ነው። በጣም ላለመናደድ እየሞከርኩ ነው፣ ግን በጣም እየሆንሽ ያለሽ ለመጠየቅ ነው የጠራሁሽ ነበር ያልሽኝ። ግን እሺ እንዴት ነው እየሆንሽ ያለሽ? ምን ሆንኩ አሁን? ቆይ እንዴት እሱ የምናናለው? ቆይ እኔ ምንም የማውቀው ነገር የለም። እየተፈጠረ ነገር ያለው ነገር አልገባኝም። እሱን አትጠይቂው ጀመር። ግን አንቺ እሱ ሲመጣ ለምንድን ነው ሀሳብሽን የቀየርሽው? አልቀየርኩም። ከዚህ በላይ ምን ተሳስተሽ አታውሪ። እንዴት ነው እየሆንሽ ያለሽ ታዲያ? እንዴት መሆን መብቴ ነው? ኧረ እባክሽ። አዎ በእኔ ፊት ግን እንደዚህ መሆን መብት የለሽም። ለምን ሲባል እንዴት መብቱ ስለሌለሽ? ስሚኝ ልንገርሽ፣ መብቱ የራሴ መብትና ግዴታዬን የማውቅ ልጅ ነኝ እኔ። ስለዚህ አንቺ ስለ መብትና ግዴታዬ እንድታስተምሪኝ አልፈልግም እኮ። እኔ አልነካሽም እኮ። መጀመሪያም አንቺ ነሽ የጠራሽኝ፣ አንቺ ነሽ የማይሆን ነገር የነገርሽኝ፣ አንቺ ነሽ። ምኑ ነው የማይሆን ነገር የነገርኩሽ? ጭራሽ አራስ ስንት አይነት ሰው አለ። ቆይ አንቺ ምን አይነት ሰው ነሽ?
እርግጠኛ ነኝ ሰይጣን ራሱ እንዳንቺ እንደዚህ አይገላባበጥም። እሺ እውነትሽን ነው። ሰይጣን ባንቺ ይቀናል መሰለኝ። ኧረ እባክሽ ጭራሽ ወደ እኔ መጣሽ። አሁን ወደ እኔ ስመጣሽ እንደዚህ ምን ድራማ እየሰራችሁ ነው ያላችሁ? አይ ነው እኔ ማለት የትም ቦታ ብሄድ ማለት ስለ ጓደኞቼ መጥፎ ነገር እንዲነሳ አልፈልግም። በመጥፎ መልኩ እንዲያወሩ አልፈልግም። ገባህ? አሁን ደግሞ እሷ ስላንተ የሆነ ነገሮችን ስትናገር እኔ ከፋኝ፣ ደበረኝ። ምንድነው ማለት ምን ተናገርሽ? ንገሪኝ። ችግር የለም አንቺ ቆይ ዝም በይ ትንገሪ ንገሪ ማለት ቆይ እንዴት ነበር የምትተዋወቁት? በቃ የሆነ አለ አይደለ እኔ እንደነገረችኝ ከሆነ በቃ አንተ እሷ እንደበደልካት ነገር አለ አይደለ? ምንድነው የሰማኸው ማለት? እሺ ቀጥይሽ። አንቺ ለማጣላት ነው? አይ ቆይ አንቺ ቆይ ዝም ብለሽ ቁም። ታይ ጸብ አሁን እዚህ ላይ ጸብ ምንም አያመጣው። ለማጣላት ነው በመነጋገር መፍታት ነው። ለማጣላት አላልኩም ያልኩት ነው። አሁን በደለኝ እያልሽ አልነበር እንዴ? ቆይ እሺ አሁን ቆይ ንገሪኝ ጨርሽ እኮ ለአንተን ማለት እዙዬ ትጨርስ። እሺ ለምንድን ነው ስነካ? ችግር የለም ጨርሽ አውሪ እኮ ለአንተ በድልሃት ነበር እሷ በቃ እንደዛ አደረገኝ፣ በደለኝ፣ በጣም በደለኝ አለችኝ። እኔ ደግሞ እንዴት አንተ ሰው እንደማትበድል አውቃለሁ፣ 100% አውቃለሁ እንደማትበድል። ስለዚህ አቀሳሰሽ ማለት ነው። ምን አለችሽ? ያቀሳሰሽ አውራበት እባክሽ፣ ሂጂ እባክሽ። ተይ አሁን ዝም ብለሽ አውሪ። አንቺ ቁሚ ዝም ብለሽ እንደዚህ አትሁኝ። እሷ ትናገር። አሁን እያልሽ ነበር እንዴ? በደለኝ በጣም በቃ እኔ ስጎድ ሁለታችሁም በድላችሁኛል። አዎ ትናገር። ቆይ እሱ ተናገሪ ጨርሽ መጀመሪያ። እሷ አይ ነው እኔ ችግር የለም እኔ ተነክሹ ማለት ትችያለሽ። አይ ብዙ ነገሮችን ነግራኛለች። አይመለከትሽም። አንቺ ዝም በይ። ስለሚመለከተኝ ኢዙን አንድ ነገር ከተናገርሽ ይመለከተኛል። አንቺ ዝም በይ። ቆይ አንቺ ዝም በይ። ኢዙ እንዳትመጪ። ኧረ እባክሽ አንቺ አሁን ዝም ብለሽ ቁሚ። ምን ሆነሽ ነው እንደዚህ የምትሆኚው? አንቺ ለምን ጸብጸብ ታያለሽ? በቃ በስነ ስርዓት በመነጋገር ፍቷ። እሷ እየተናገረች ያለችው ነገር ለምን አንቺ አሁን ስትማች እኮ አንቺ አልፈልግም። በደለኝ እኔ የፈለግሽው መናገር ትችያለሽ። እሱን ግን በደለኝ እንዲህ አለኝ በቃ እንደዚህ ያረክሽ ነገር እኮ ነው የሚያስመስልብሽ እኮ ልትማች ምናምን ስትይ በመነጋገር አትፈጭ። ለምንድን ነው ነገር የምታቀሳስረው? ቆይ አንቺ ተናገሪ። ከኔ ጋር ችግር አለብኝ? እኔ ችግር የለብኝም፣ ነገርኩሽ እኮ ችግር። ስለዚህ ተከበሪያ። አንዴ ካፍሻም ብቻ ተናገሪ። ንገሪልኝ አንቺ አሁን። አንቺ ቆይ ዝም ብለሽ ቁም ተናገሪ። ምንድነው የምትነግረው? አንተ ወሬ የመስማት ፍላጎት አለ ማለት ነው? እንደዛ ሳይሆን ትናገር ትጨርስ። እስካሁን አብራችሁ ነበራችሁ። እስካሁን የምትናገረው ነገር አለ መሰለሽ። እኔ አንቺን አይደለሁም አልናገርም። ተናገር። እሺ ልስማሽ። ንገሪኝ እስኪ ሌላኛው ሴራሽ ምን ይሁን? ተልከሽ ነው እንዴ? እሷን ታተናገሪ በቃ ለኔ ንገሪ። ኢዙ ሻፋን አዘጋሪ። እሺ ዝም ብላለች። ዝም ብላለች። አታወራ። የኔ እጄት ሄዶ ነው አንቺ በጥፊ እስክትለጥፊ። በቃ እሺ መጀመሪያ ታውራሽ። እሷ ጨርስ አውሪ። እና በቃ ስላንተ መጥፎ ነገር የሆነ እሷ ራሴ ላጠፋ ሁላ ነበር ምናምን ነገር በአንተ ምክንያት ማለት ነው። አንተ በጣም ስላናደድካት በጣም ስለተናገርካትና በጣም ስላስቀየምካት እኔ ራሴን ላጠፋ ነበር ምናምን ነገር። አንተ ራሷን እስከምታጠፋ ድረስ የበደልካት ነገር ምንድነው? እኔ ምን በድያታለሁ? ምን በድይሻለሁ? ራስ እስከማጥፋት ድረስ ምንድነው ያደረሰሽ? ራስሽን እስከምታጠፊ ድረስ የበደልካት በጣም ማቀሳሰር ትችያለሽ እንዴ? ምን ማለት ፈልገሽ የተናገርሽውንና ያልሽኝ ነገር ነው። ቪዲዮ ወደዛ ሂጂ። እሺ እንዳለጥፍሽ ወደዛ ሂጂ። አሁን አይቆማቸው በስነ ስርዓት ቆማቸው። ሞክሪኛ እኔ ሞክሪ ማበጥሪ መስሻ ሞክሪኛ። እንደዚህ አትሁኑ። በስነ ስርዓት አውሪ። አይደለም ሞክሪኝ ነይ ሞክረኝ። እስኪ በስነ ስርዓት አውሪ። የምሬን ነው። በጣም እንትን እያልኩሽ ትግስቴን እየተፈታተንሽ ነው። ትግስታለሽ እንዴ ሲጀመር? አሁን እዚህ ጋር አወራሽኝ እኮ ነው እዚህ ጋር የከዳሽኝ። አሁን በስነ ስርዓት አውሩ። እንደዚህ ኧረ በፈጣሪ ለምን ትሆናላችሁ? በስነ ስርዓት ያለችው እውነት ከሆነ ማለት ነው ማስረጃ አለ። እኔ ቪዲዮ ይዤ ካሜራ ከመቀረጽ ችግራችሁን ለምን አወራሽኝ? በስነ ስርዓት ምንድነው እናንተ እንደዚህ ካሜራ ያደርጋችሁ? ሳይቀረጽ በፊት እሺ አሁን ይሄን ነገር ማወቅ ፈልጋለሁ። እኔ ቆይ እስኪ አይሻድ አንቺ ራስሽን የምታጠፊበት ምክንያት በእኔ ነው። እሺ እስኪ ይሄን ነገር ከብር ባንተ ነው እኮ ነው ያለችው። እሱ እንደዚህ እሺ ከብር ብለሻል እንደዚህ ወይስ? እኔ እኮ ማስረጃም የለም። በምን ልበል? ልጅ ወደዛ እንዳትነኪ። ወይኔ ኧረ በፈጣሪ ኧረ መሆናችሁ ሴቶች ናችሁ። ነይ አንጠለጥላታለሁ። የምር ቆይ ምን እየሆንሽ ነው? በእናንተ መሀል እስኪ መሆናችሁ ነው። በቃ ወደዛ አንቺ አርፈሽ ወደዛ ሁን። ጉዳይሽ በቃ ለዚህ አሁን ሲያናድዳችሁ ነው። ከምን በጣም ይዙ ቆይ እኔ እና እሷ እንጨርሳለን። ቆይ ምን ለማድረግ ነው? ልትመጪ ነው? ናይ ለምትሻለው ስሚኝ። ካሜራውን አቁም አንተ በቃ ቆይ እስኪ ምን ኧረ ሙታ እንደዚህ አትሁን። ለምን ማለችሁ ሙታ ኧረ በአላህ ስም እንደዚህ ለምን ትሆናላችሁ? አንተ እንደዚህ እንድትናገር አልፈልግም። ይዙ ያውነት እንዴ
ሴትዮ አታለቃችሁ ወደዛ አትንኪኝ እሺ አታለቃችሁ ወደዛ ቆይ ቁሚ ዝም ብላችሁ ቁሚ አንቺም ነይ እዚህ ቁሚ በቃ አልኩሽ ለምን እንደማሰሙኝ አንቺ ዝም ብለሽ በቃ አትጣሉ እሺ አንቺ አሁን ንገሪኝ ቆይ ምንድን ነው እሺ በቃ እኔ ለምንድን ነው እንደ እሺ ወደ ዙር ይዙ እኔ በቃ እንደዚህ እንድትናገር አልፈልግም